አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሰዓዳ ኢቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። እንግዲህ ሶሻል ሚዲያ ላይ ዘወር ስል የታዘብኳቸውንና እኔ ማለት እንደ ሴት የተሰማኝ ነው የምነግራችሁ። እሱ ምንድነው እንግዲህ ሰሞኑን ሳምሪ በመጀመሪያ ደረጃ እንግዲህ እህታችን ጃኒ አርግዛለች አዶናይ ትቷት ሂዷል እየተባለ ነው። እኔ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? አንዳንዴ ማለት ነው ታዋቂ ስትሆኑ ያልሆነ ነገር የሆነ ጌም ላይ ስትጫወቱ ያልሆነ ቅጣት ትቀጣጡና ከዛ በኋላ ሰዎቹ ምር አድርገውት ጃኒ እንግዲህ አርግዛ አዶናይ ጥሏት ሂዶ የሚለው እየተዛመተ ነው። ለማንኛውም አዶናይ ጥሏት አልሄደም። በመጀመሪያ ደረጃ ጃኒ እርጉዝ አይደለችም። አዶናይም ጥሏት አልሄድም። አንዳንዴ ስታወሩ ሆነ ስትሉ ሆነ ያኒ በመልካም ነገር ብታስቡት መልካም ነው ብዬ አስባለሁ። ምክንያቱም ጃኒ በባለፈው እንግዲህ የተፈጠረውን ነገር ታውቃላችሁ። አዶናይ ሲታሰር እችድ እግረ ደረቅ እችድ ያልሰደባችሁ ስድብ የለም። ገባችሁ? እኔ ደግሞ ማንኛውም ሴት ደግሞ የሆነ በቃ ስትሰደብ ሆነ ምናምን ይካፋኛል። ስለዚህ ጃኒ እርጉዝም አይደለችም። አዶናይም ጥሏት አልሄደም። ሌላ ቪዲዮ አሰማችኋለሁ። በጣም ስለገረመኝ ነው። ከዛ የራሴን ሀሳብ እሰጣለሁ። ከኔ ጋር እንጮታለን። እኔም እየገባሁ ስለሆነ እንዳንቺ እንደ ድሮ ሊያረባ አስፈልጋሉ። አረ እንዳትሰማችሁ እና እናቴ በቃ ዛፎ ወድሻለ ነው። ቻው። እንግዲህ ያው ጂጂኪያ ለልጇ እንዲያጫውቷት እየለመነች ነው። እውነት ለመናገር ይከብዳል። አጥቢ እንስሳ መስላ በዚህ ልክ ኢትዮጵያዊ መታየቱ በጣም አስጠሊ ነው። እንግዲህ ያው ጂጂኪያ ልጇን እንዲያጫውቱላት እየለመነች ነው። በጣም ነው እኔ የገረመኝ። ለምን እንደሆነ ታውቃላችሁ? አንዳንዴ ማለት ነው በቃ እንትን የሆነ በቃ ማለት ጂጂኪያ ችግሩ ምን እንደሆነ ታውቃላችሁ? ልጇ ተጽዕኖ ፈጣሪ እንድትሆን ትፈልጋለች። ግን ደግነቱ ልጇ ሁሉ ሰው እምቢ እያላት ነው። ጌም ልትጫወት እየፈለገች እምቢ እያሏት፣ ጂጂኪያ ደግሞ እንግዲህ በልመና ላይ ያለችው እየለመነች ነው። እንስማ። በጣም ነው እኔ የገረመኝ። ገባችሁ? ምክንያቱም አሁን በጣም ጂጂኪያ እንግዲህ ተናዳለች። የተናደደችው ደግሞ በምንድን ነው? ያው እንግዲህ እኔ ልጄ ለምንድን ነው ጌም የማትጫወተው እያለች ነው። ብዙዎቹ ደግሞ ሰው እንትን እያላት ነው። ብዙ ሰው አልፈለገም። ምክንያቱም ያልፈለገበት ምክንያት ደግሞ ምንድን ነው? ብዙ ሰው የጂጂኪያ ልጅ አናጫውትም ብሏታል። ለምን? በልጇ የተነሳ ማለት ነው። በልጇ የተነሳ እሷ ደግሞ ለምን ልጄን አታጫውቷትም ለምን እያለች ነው። ለምን ልጄን አታጫውቱልኝ? ምን ችግር አለው እያለች ነው። እነሱ ደግሞ ምንድን ነው ያሉት? ለምን እኛ አናጫውታታለን? የራሷን ትዳር ፈትታ መታ እኛ አናጫውታትም ብለው ብዙ ቲክታከሮች እምቢ ብለዋታል ማለት ነው። በጣም ጃኒ ደግሞ እንግዲህ ጃኒና ጂጂ በጣም ነው የሚዋደዱት። ለምን ካላችሁ ጃኒ ስትታሰር ጂጂ በጣም ነው የምትናደደው። በጣም ትናደዳለች ማለት ነው። እና አሁን ጂጂን እንግዲህ ጂጂኪያ ደግሞ ልጄን አጫውቱልኝ፣ ለምንድን ነው የማታጫውቱልኝ እያለች ነው። በግዴታ ልጄን አጫውቱልኝ፣ ልጄን ካላጫዋታችሁ እያለች የተለያየ ሰው እየለመነች ነው እንግዲህ በጣም ይገርማል። ለምን እንደሆነ ታውቃላችሁ? አንዳንዴ ማለት ነው አይኖ እሷ እንትን ሊኖርባት ይችላል፣ ጥፋት ሊኖርባት ይችላል። ትዳሯን ስለፈታሽ ነው እንግዲህ ትዳሯን ስለፈታሽ ሁሉ ሰው እንትን ብሏታል። በቃ ይሆናል አይደለ? ንቀዋታል። አንዳንዴ የራሳችሁን ትዳር ስትተው ማንኛውም ሰው እንዴት ሰው እንደሚንቃችሁ ገባችሁ? ለምን እናንተ የራሳችሁን ላይፍ ስተው የራሳችሁን ነገር እንትን ስትሉ ምን ይሆናል? ሰው ይንቃችኋል። ገባችሁ? አሁን
ማለት በቃ እኔ አላውቅም። ሳምሪ በራሷ ጊዜ ነው ራሷ የተናቀችው፣ በራሷ ጊዜ ገባችሁ እንጂ በራሷ ጊዜ ትዳሯን ብታከብር ኑሮ ማንኛውም ሰው ይወዳት ነበረ። ግን አሁን በራሷ ጊዜ ራሷን አስናቀች፣ በራሷ ጊዜ ራሷን የሆነ ነገር አረገች። ገባችሁ? እኔ በጣም ነው የገረመኝ፣ በጣም ማለት ነው። እና አንዳንዴ በትዳራችሁ በላይፋችሁ በሁኔታችሁ ራሳችሁ ኮንትሮል አርጋችሁ ካልያዛችሁ እመኑ ማንኛውም ሰው እየመጣ የሚጫናችሁ እናንተን ነው። ጂጂኪያ ደግሞ በጣም የምታናደደው ምንድነው? ልጇ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ እንድትሆን ትፈልጋለች። ግን ልጇን ደግሞ ማንም ሰው የሚቀበላት የለም። ማንም ሰው አይፈልጋትም። ገባችሁ? ማንም ሰው አይፈልጋትም። በቃ ይሄ ነው። ጂጂ ደግሞ በጣም ትናደዳለች። ለምንድን ነው የምትናደደው? ልጇ ተጽዕኖ ፈጣሪ እንድትሆን ትፈልጋለች። እሷ ግን ልጇ ተጽዕኖ ፈጣሪ አይደለችም። ትዳሯን ካፈረሰች በኋላ ሁሉ ሰው አልፈልጋትም። ለምንድነው አሁን ጂጂኪያ የምትጣላ ያለው? ለምን ልጄን አትፈልጓትም? ልጄን በግዴታ ተቀበሉልኝ ነው። ልጄን በግዴታ ተቀበሉልኝ። ልጄን ካልተቀበላችሁ በቃ ለምን እየተናደደች ያለችው? እና እኔ ጂጂኪያን አልፈርድባትም። ለምን ካላችሁ ማንኛውም እናት የምታረገውን ነው ለልጇ። ማንኛውም እናት የሆነች እንደዛ ነው የምታረገው። ለምን ካላችሁ እኔም እናት ስለሆንኩ አውቀዋለሁ የልጅን ነገር ማለት ነው። ልጅ ስትወልዱ ልጅ እንትን ስትሉ ስሜቱ በጣም ከባድ ነው እና አላቅም። እናት ግን የፈለገ ነገር ብትሆን እናት ናት። ገባችሁ? እናት ናት። ወላሂ እናት ናት። ጂጂኪያ ለልጇ እንዴት ሶሻል ሚዲያ ላይ ሰሞኑን ተጽዕኖ እየፈጠረች እንደሆነ ታውቃላችሁ? ከብዙ ሰው ጋር እየተጣላች ነው። ብዙን ሰው ታዋቂ የሆኑ ቲክታከሮችን እየለመነች ነው። ታዋቂ ያልሆኑትን ደግሞ እንትን እያለች ነው። በቃ ለምን በቃ ሶሻል ሚዲያ ላይ ሳምሪን ሊቀበላት ሰው አልቻለም። እሷ መጫወት፣ ገንዘብ መሰብሰብ ምን ማለት ትፈልጋለች፣ ግን የለም። በሁለተኛ ደረጃ ደግሞ ምን አለ መሰላችሁ ጂጂ በጣም ያቃጠላት ምንድን ነው? ኦር ቤታዮ ጋር ነው። ቤታዮ በቃ ቢዝነስ ሰበሰበሽ፣ ቤታዮ በጣም እንትናለች ብላ ከቤታዮ ጋር ነው ሰሞኑን እየተጨቃጨቁ ያለ። አይጥና ድመት በሏቸው። እኔ የምለው ማለት ነው የዚህን ያክል የቲክታክ ገንዘብ በዚህን ያክል ደረጃ ያሳብዳል ብዬ እኔ አላምንም ነበር ወላሂ። በጣም ይህን ሰሞን በጣም በቃ ጂጂኪያ ፋይቲንግ በሉት ከማንኛውም ሰዎች ጋር በጣም እየተጣላች ነው። ልጄ ለምንድን ነው የማታጫውቷት? ለምንድን ነው የምትከነስሉባት? ለምን ሰው ደግሞ ይከነስልባታል? ሱብሃንአላህ። አንዳንዴ ልንገራችሁ እኔ ከሳምሪ ምንድን ነው የተማርኩት? ትዳራችሁን ራሳችሁ ካላከበራችሁ ማንም ሰው ሊያከብራችሁ አይችልም። ገባችሁ? ሳምሪ ደግሞ የተሸወደችው ምንድን ነው? በራሷ ጊዜ ራሷ ተዋረደች። ራሷ ትዳሯን አክብራ ልጆቿን ይዛ ባሏን አክብራ ቢሆን እንደዚህ ሶሻል ሚዲያ ላይ ወጣ ፉንፉና አትልም ነበር። ግን ደግሞ እኔ የገረመኝ ሳምሪ በጣም መሆን የምትፈልገው ቤታየውን ነው። ቤታየውን መሆን አይቻልም። ቤታዮ ፈጣሪ የሰጣት የራሷ ታይለንት አላት። ቤታዮ ማለት ነው። ገባችሁ? እናንተ ሳይሰጣችሁ ደግሞ ለምን እኔ አልተሰጠኝም፣ ለምን እኔ እንደዚህ አላለኝም። በቃ ቤታዮ የሆነ ነገር ለብሳ ከፖሰተሽ በዛ ሰፈር ደግሞ የሆነ ነገር ይለብሳሉ። ቤታዮ የሆነ ነገር ካረገች ቤታዮ ምን ታርጋችሁ? ቤታዮ እኮ እንዲያው ኢንሻአላህ ዝምላ ብትመጣ ራሱ እኛ ቤታየውን ማንኛውም ሰው ይወዳታል። ይሄ በቃ አላህ የሰጣት ተስጦ ነው። ስለዚህ ለምን ቤታዩ ለምን ትወደዳለሽ? ለምን እንደዚህ ትላለሽ? ለምን እንደዚህ ይሄ በቃ ማናቱ እናንተ የበታችተኝነት ስሜት እንደሚሰማችሁ አንደርስታንድ እያደረግን ነው። በሁለተኛ ደረጃ ደግሞ ቤታዩ ልብስ ለብሳ ስትመጣ እችኛዋ ትለብሳለሽ። ቤታዩ ጫማ ለብሳ ስትመጣ እችኛዋ ትመጣለሽ። ቤታዩ የሆነ ፖርሳ ይዛ ስትመጣ እችኛዋ ትመጣለች። ለምን እንደሆነ አላውቅም። ገባችሁ? አንዳንዴ ከፍትፍቱ ፊቱ ይላል የኛ ሀገር ሰው። ስለዚህ የራሳችሁን ላይፍ ለመኖር ሞክሩ። የሰውን ላይፍ የሰው ነው። የሰውን ነገር ለመቀማት አትጣሩ። ገባችሁ? ቤታዮ ማንኛውም ሰው ይወዳታል። ቤታዮ ማንኛውም ጊፍተር ይሰጣታል። ስለዚህ እናንተ ምን አቃጠላችሁ? እንደዚህ ብላ ቤታዮ እንደዚህ ብላ ቤታዮ እንደዚህ ብላ ቤታዮ ምን ታርጋችሁ? ቤታዮ በቃ ኢንሻአላህ ቤታዮ ዝምላ ብትመጣ ማንኛውም ሰው ቤታዮን ጊፍት ይሰጣታል። ስለዚህ ልጄ ለምን እንደዚህ አልሆነችም ብላችሁ መላላጡ ራሱ አስፈላጊ አይደለም። አለቀ ደቀቀ። ምክንያቱም ቤታዮ በጣም ጎበዝ ናት እና በጣም እኔ ስለገረመኝ ነው። ገባችሁ? ይህን ሰሞን በቃ ሰው
ሰው ይሄ የቲክቶክ ጊፍት በዚህ ደረጃ ሰውን ያጣላል እንዴ ብዬ እስከምታዘብ ድረስ ነው እኔ የደረስኩት። ስለዚህ ሳምሪ በመጀመሪያ ደረጃ ትዳርሽን አክብሪ፣ ወደ ትዳርሽ ተመለሽ፣ ላይፍሽን ኑሪ። ማንም የከለከለሽ የለም። የአውሮፓን ኑሮ አንቺም እኛም እናውቀዋለን። ምክንያቱም አንድ አይነት ሲስተም ነው። አሜሪካ፣ ጀርመንና ካናዳ ምንም የሚለያይ ሲስተም የለውም። ስለዚህ ከባልሽ ጋር ታርቀሽ የራስሽን ላይፍ ኑሪ። ከዛ ውጭ ግን የእናትሽን ላይፍ ከደገምሽው እመኚኝ ከዚህ በላይ ሰው ይጠላሻል። ምክንያቱም በራስሽ ጊዜ ራስሽ እየተጠላሽ እየሄድሽ ነው። አንቺ በግዴታ ሰው ውደደ እያልሽ ነው። ሰው ደግሞ ሊወድሽ አይችልም። ምክንያቱም ትዳሯን ያላከበረሽ ሴት ነገ ወዲያ እኔን ምን ትለኛለሽ ብሎ ስለሚያስብ ነው ማንኛውም ሰው ጊፍተር የማይሰጥሽ። ስለዚህ ሐቁን አምንሽ ተቀበይ። ለምን እንደዚህ ደግሞ ይኸውልሽ ልንገርሽ ውዴ፣ ቤታዮ ለመሆን አትሞክሪ። ቤታዮ የራሷ ተስጧላት አለቀ ደቀቀ። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ በጣም ስለገረመኝ ነው። አንዳንድ ሰዎች ምን እንደሆነ ታውቃላችሁ? ኦር ዝምላችሁ እናንተ ከተቀመጣችሁ እነዛ ሰዎች መተው ይቀኑና የእናንተን ስታይል ቤታዮን ነገር ለብሳ ከፖስተሽ ገለቴ ደግሞ ለብሳ ትፖስታለሽ። ስለዚህ ከንፈር ቢከበር በከንፈር ምንድነው የሚባል ተረት አለ። እና ቤታዮ ለመሆን አትጣሪ። ራስሽ መስለሽ ነኝ። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።